ወዴት ማለት ሰማኛል ወዴት እኔ አላቅም እንደዚህ እያደረጉ ነው ልጁ እኮ የሚገሉት። ቤቴ ስመጣ ሰላም የሚሰማኝ ቤቴ ስመጣ ተቃጠልኩ እያልካት ሰላም ለመሆን ደግሞ አልፈልግም ማለት ነው። ያን ሽማግሌ ገፍትሬው መጣ። አሁን በማሶን ለምን ጳጳስ ሳይሆን ምን አገባኝ? እንደው ገላጣ ቦታ ምናምን ያስቀምጣል ብለን ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ ያለን እግዚአብሔር ይመስገን። ያው ዛሬም መተናል። ዛሬ የሆነን ጸበል ላይ ወስደነው ነበርና ያው አንድ ነገር አግኝተናል። ያው በሴቶችና ወንዶች አንድ ላይ መግባት አይችሉም እና አባ ነበር ያጸበሉት መተው ነግረውኝ ነበር ቤት ውስጥ የሆነ ነገር እንዳለ ምናምን መለፍለፉን እና እናንተ ሄዳችሁ ቤቱን ፈትሹ ብለውን የሆነን እሳቸው ይዘውት ነው እና ያው እኔ ብቻዬንም ስላልቻልኩኝ ወንድሙን ጠርቼው እያገዘኝ ነው ያለው በቃ ምክንያቱም በእኔ አቅም የሚሆን ነገር አይደለም እና በቃ ያው ከበፊቱ እየተሻለ ነው በጣም እንደታመመ የምናውቀው ነገር ነው ግን አሁን ይሻላል በቃ እየተሻለው ነው ስትይ ማለት ከዚህ በፊት ከዚህ በላይ ነበረ ከዚህ በላይ አሁን እኮ አንተ እኮ በቃ ተሽሎታል ሙሉ ለሙሉ ተሽሎት ነው ያየው ማለት ይቻላል። እንዴት ነው ያልነገራችሁን ታዲያ? እንዴት ነው ያላወቁት? በቃኛ አላውቅም እኔ እንጃ እኔ በሰዓቱ ማሰብ አልችልም ምክንያቱም ታውቃለህ ዮና በጣም ታሞ እሱን እንትን ልበለው ወይስ ከእንደገና ሰው ጋር ደውዬ ምናምን ሰው ላስቸግር ብቻ አላውቅም ማሰብ አልቻልኩም እንዴት አድርጌ ላስብ እሱ እንዲድንልኝ ነው የምፈልገው ከሱ ጋር መሯሯጥ ነው እሱን መጠበቅ ነው እሱ እንዳይወጣም ብቻ አሁን እኮ ቢያንስ ራሱን የሆነ ሰዓት ላይ ሳት ያደርገዋል እንጂ ራሱን አውቋል አሁን ማለት ነው የሆነ ያቀናል እኮ አሁን አይደለም በፊት ግን አላውቅም ብቻ የሆነ ሌላ ሰው ተነስቶ የሆነ በቃ አንድ ነገር እንድታወራ ምናምን አይፈልግም ተነስቶ መማታት ነው አትንኩኝ ነው አታውሩኝ ነው ግን አሁን ቢያንስ እንኳን እንጃ አሁን በጣም ተሽሎ ነው ያየው አንተ እና ያው አንተም መምጣትህም ብዙ ነገር ያግዘናል ብዬ ነው ማስበው እያወበን በተቻለው አቅም ብዙ ነገር እያደረገለት ነው ግን በቃ ተሸፋፍንልናል ብዬ አስባለሁ እና አሁን አባ ያሉትንም ነገር ቤት ገብታችሁ ለፍልፏል እሱ ቤት የተቀበረ ነገር እንዳለ ምናምን ነው የተናገረው ስለዚህ ያለውን ነገር ተነስተንም ፈልገን ምናምን ኧረ ምንም አላገኘንም እንደው ገላጣ ቦታ ምናምን ያስቀምጣል ብለን ነው እንደው ግራ ገባኝ እኮ እንደው የት ያደርጋል ብለን እናስባለን የት ያደርጋል ብለን እናስባለን እስኪ ባሚ አልጋው ስር ምናምን ምንድነው እዚህ ጋር ያበጣው ሲስቲ ካሜራ ማነው ወደኝ እንዴ ምንድነው ነላቃ ምንድነው ይሄ ነው እኔ አላውቅም ባሚ እኔ አላውቅም እንደዚህ ያደረጉ ነው ልጁ እኮ የሚገሉት ወይኔ ወንድሜ ባለፈውም እንደዚህ አይነት እኮ ነው ያገኘሁት ወይኔ እንደምን ይሻላል እንዴ በዚህ አይነት እኮ ይሄ ብቻ አይደለም ማለት ነው ባለፈው አልጋ ስር አገኘው እንደዚህ ጭራሽ ኮርኒስ ላይ ገብተው እኛ የት ሄደን ነው ይሄ ሁሉ ነገር የሆነው ነው
አንተ እንዴት መጣ? እንዴት መጣህ? አባ ጋር አልነበርክ እንዴ? አይ ጉዴን ስለሰማሁ ወርጬ መጣሁ። ማለት ነው? እንዴት መጣህ? እኮ ለምን ጥላችሁ? አባ ጋር ለምን ጥላችሁ? እዛ መቀመጥ አለብህ አልተባለም ነበር? ለምንድን ነው የምቀመጠው? ምን እየሰራችሁ ነው? ተረጋጋና ዞር በል ልቀቀኝ። ለምንድን ነው ሻንጣውን ያወጣችሁት? ለምን ከቤቴ ልታባርሩኝ ነው? ምንድን ነው? ቆይ በቃ የማይሆን ነገር አለ። ግዴታ እኮ ለአንተ መነገር የለበትም። በቃ ምን አግኝተሽበት? በቃ ብዙ ነገር አለው። ምንም የለም። አንተ ለምንድን ነው ሰብስበህ የምታመጣው? ለምን ለኔ ያሳደኝ? ከኔ ጋር እንደ ጓደኝነት አንተ ጤነኛ መሆን አትፈልግም እንዴ? እኮ በቃ ብዙ ነገር አለ ቤት ውስጥ አልኩ አይደል እንዴ? ምንም የለም ቤት ውስጥ። ይኸው ቤት ውስጥ ቢኖር ለምን ይሄ አንተ ለምን እዛ አትቀመጥም? ቤት ውስጥ ለምን አትቀመጥም? እንዴት አመለጥካችሁ? ቤቴ ውስጥ የሚከናወነውን ነገር ማየት ስለምፈልግ ትቼው መጣሁ። ያን ሽማግሌ ገፍትሬው መጣሁ። አሁን በማይሶን ለምን ጳጳስ አይሆንም? ምን አገባኝ? ከኔ ህይወት ጋር ምን አገናኘው? አረ ይሄን ተው ግን ለምንድን ነው አንቺ? ቆይ ምንድን ነው ፍላጎትሽ? እኔ አንተ ጤነኛ እንድትሆን ነው የምፈልገው። ጤነኛ ነኝ አሁን እኮ ጤነኛ ነህ፣ ግን ደግሞ በጣም ሊሻል ይገባል። ለምን ከዚህ በላይ ልትሻለኝ ነው የምትፈልጉት? ከዚህ በላይ ይሁን። አሁን ምንድን ነው አስር የምትጎረጉሩ? በቃ ዞር በይ ልቀቅ። ምንድን ነው ይሄ ደግሞ? ተረጋጋ። ይሄን ኬት አገኘሽ? እሺ አንተ ነው የምታስቀምጠው? ኬት አገኘሽ? በቃ ኬትም ላገኝ ገና ብዙ ተረጋጋና በቃ አላቃጠልሽም። ወደ ቤት ወዴትም ትሰማኛለህ? ወዴትም አንሄድም። ትሰሚኛለሽ? አንቺም አንተም ወዴትም አንሄድም። አንተም ልቀቅ። ወዴትም አባታችሁ አትወስዱኝ። የትም አልሄድም። አስፈላጊ ከሆነ ምንም ነገር እኔ ትሰሚኛለሽ አይደል? እኔ የትም አልሄድም። እኔ እዚህ መሆኔ ብቻ በቂ ነው ለኔ። ለምንድን ነው እሺ ጤነኛ ኮንክ ሩጣ የምትመጣው ወደ ቤት? በቃ ቤቴ ሰላም የሚሰማኝ ቤቴ ስመጣ ነው። ቤቴ ሲመጣ ነው ሰላም የሚሰማኝ። እሱ ተረጋጋ። ቤቴ ሲመጣ ነው ሰላም የሚሰማኝ። ሰማኛለሽ? ሰላም የሚሰማኝ ቤቴ ሲመጣ። በቃ እኔ የምፈልገው አንድና አንድ ቤቴ መኖር ነው። እዚህ መኖር ነው የምፈልገው። በቃ ቤቴ ውስጥ ተመቻችቼ ቤቴ ውስጥ ሰላም ሆኜ መኖር ነው። በቃ ከዚህ ወዴትም አንወስደም። በቃ ተቀመጥ። ሰማኛለሽ? ተቀመጥ። ላትወስዱኝ ነው? ሻንጣ በቃ ችግር የለውም። በቃ ልንወስድ ነበር እኮ። አሁን ደግሞ ኧረ እባክሽ አንተ ተረጋጋ። አሁን ትሰምኛለሽ አይደል? እኔ እዚህ ቄስ ምንም አይመጣም። እሺ ተረጋጋ። ችግር የለውም። ትሰምኛለሽ አይደል? ምንም የሚስተካከል ነገር የለም። ምንም በቃ እሺ። አበድኩ እኮ አንዴ አበሳበዳችሁ። እሺ ተሰብስባችሁ አሳበዳችሁ። ምንድን ነው ልብስን ምንድን ነው? ለምንድን ነው? እሺ እኔ ተረዳው አይደለ እንዴ? በቃ አሁን እኔ አሁን እባክሽ እኔ አሁን ደህና ነኝ እኮ ሰላም ነኝ እኮ። ሰላም ነው። ሰላም አይደለም ማለት አሁን እኮ ቤተክርስቲያን ለምንድን ነው? እሺ በቃ ምንም ይቀራል። ምኑ ነው የሚቀረው? መሄዱ ነው የቀረው። በቃ ተረጋጋ። አትሄድም። እናንተ ግን ትወጡልኛላችሁ። እንወጣለን። ችግር የለውም። ከቤቴ ትወጡልኛላችሁ። ችግር የለውም። አዳምጠኝ። ልንወጣለን። በቃ አንተ ተረጋጋ። እሺ ውጡ። ውሃ ነገር ካለ ስጪው። ተረጋጋና ቁጭ በል። አልቀመጥም። እኔ አልቀመጥም። መሄድ ትፈልጋለህ? የት ነው የምሄደው? ቤትህ እኮ ነው ቁጭ የምትለው። ቤት አይደል? ቁጭ በል በቃ። አልቀመጥም። እኔ አሁን ከቤቴ ውጡልኝ። እንወጣለን። አንተ ስትረጋጋ ካየን በኋላ እንወጣልሃለን። ችግር የለውም። እና ምንድን ነው የምትፈልገው? በቃ ተረጋጋና ቁጭ በል። እስኪ ቁጭ በል። ከዛ ተረጋጋና እንወጣለን። በቃ አንተ ተንፈስ ስትል እንሄዳለን። ችግር እኮ እኔ ቤቴ ድጋሚ ይሄን ቤት መፈተሽ ይሄን ቤት መፈለግ የሚለውን ነገር አቁሙ በእናታችሁ። ምንም ነገር አናደርግም። እኔ እኮ ጤነኛ ነኝ። እኔ እኮ ውሃ ይኖራል። እኔ ደህና ነኝ። እኔ ጤነኛ ነኝ እኮ አለ። ቆይ እሰጥሃለሁ። ጤነኛ ነኝ እኮ ነኝ። በጣም ደህና ነኝ እኮ ነኝ። ምንድን ነው እኔ ከዚህ በላይ እኔ አሁን እሺ ተረጋግቻለሁ። አንተም ሂድ ወደ ቤት። ይጨነቃል። ቤት ሂድ። በቃ ደህና መሆኔን ንገራቸው። ችግር የለውም። እኔ እሄዳለሁ እኮ ደህና መሆኔን ንገራቸው። አንቺም እሄዳለሁ።
እኮ እየሰማህ አይደለ? ላንተ ብዬ ነው ሁሉ ወደ ትምህርትሽ ሂጂ። ትሰሚኛለሽ? ስጠው። ምንድነው እኮ ጠጣና ተረጋጋ ቢያንስ እንኳን። እኔ አልጠጣም። መጀመሪያ አድምጪ። በቃ ያዳምጥና ወደ ቤትሽ ሂጂ። የኔ ቤት እኮ ይሄ ነው። ያንተ ብቻ ቤት ነው። ያንተ ቤት ብቻ ነው፣ የኔም ቤት አይደለም። እሺ እኮ ነው እኮ ግን አሁን እኔ እሺ በእናትሽ እሺ በማለት እኔ ለማን ላስረዳች እንዴ? ተቃጠልኩ፣ ተጨነቅኩ እኮ እኔ። ይሁንና ተረድተንህ ነው ይሄን ሁሉ ነገር እያደረግን ያለ ነው። አንተ ሰላም እንድትሆን ደህና እንድትሆንልን አይደለ እኮ ነው። ተቃጠልኩ እያልካት ሰላም ለመሆን ደግሞ መጸበል እሺ አልፈልግም ማለት ነው። ምንድነው? ከምን ውስጥ ነው አሁን የሰጠሽኝ? ምን ሆነ? ይሻም በእናታችሁ ውጡልኝ። በቃ ይመጣውላችሁ አይደል? ውሃም እንድጠጣ አይደል? እንወጣለን። በቃ አንተቻለሁ። በቃ እስቲ ዝም ብለህ ተረጋጋ። አንተ ተረጋጋና አንተ ሰላም ሆነን ስናቀኛ እንወጣለን። ችግር የለም እኮ። ምንድነው አሁን ፍላጎትሽ? ምንድነው? ቆይ ፍላጎታችሁ አንተ ደህና መሆን የኛ ፍላጎት፣ ሌላ ምን ፍላጎት አለ? እሺ አሁን እኔ ቤቴ ውስጥ ብቻ መቀመጥ የምፈልገው በእናታችሁ። ለምንድን ነው እኔ የማታዳምጡኝ? እኮ አሁን እኮ ቤት ውስጥ ነው ያለኸው እኮ ልንወስድ ነበር። አሁን ደግሞ ትተናል። በቃ አውቃለሁ ግን በቃ እኔ እባካችሁ እሺ በሉኝ እሺ በሉኝ። በቃ እኔ ግን ልውጣ። እሺ በቃ በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን ሰው የሚያስብ ልጅ ለስንት ሰው የሚደርስ ልጅ እንደዚህ ሲሆን እኔ እንዴት ነው ማላለቅ ሰው? አታልቅሽ። በማልቀስ የሚስተካከል ነገር የለም። እንተ አሁን በቃ ራይድ እየመጣ ነው። ላውጣው ነው መንገዱ። ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እያልኩኝ ቆሜያለሁ